መጋቢት 27 ጥንተ ስቅለት። ለዓለም ሁሉ ድህነት መድኃኔ ዓለም ኢየሱስ ክርስቶስ መጋቢት በባተ በ27ኛው ቀን በመስቀል ላይ ተሰቀለ። በክርስቶስ ክርስቲያን የተባልን ልጆቹም ይህን እናዘክር ዘንድ አይነ ልቦናችንን ወደ ቀራንዮ እናንሳ። ይህ ቀን ስለ ክርስቶስ ሕማም፣ ስለ መከራ መስቀሉና ስለ ሞቱ የተነገሩት ትንቢቶችና ምሳሌዎች ሁሉ የተፈጸሙበት፣ ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ ጸዋትወ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት፣ ለዓለሙ ሁሉ ፍቅሩን የገለጠበት፣ በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት፣ በአጠቃላይ 13ቱን ሕማማተ መስቀል በትዕግሥት ተቀብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ የሚከበርበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል። በዓሉም በዓለ መድኃኔ ዓለም እየተባለ በየዓመቱ በመድኃኔ ዓለም ስም በታነጹ አብያተ ክርስቲያናት ሁሉ ታቦተ ሕጉ እየወጣና ዑደትም እየተደረገ በታላቅ ክብር ሲከበር የኖረ ታላቅ መንፈሳዊ በዓል